ነው ሸዳ ምልክት ያላት ቁርአን ላይ በምናይበት ጊዜ ምንድነው ሁክሙሃ ውሳኔዋ ምንድነው? ሁክሙሃ ውሳኔዋ ምንድነው? እንግዲህ ዋናው ነገር ውሳኔ ነው፣ ሁክም ነው። ሁክሙሃ ውሳኔዋ ምንድነው ሲባል አልጉነቱ ጉና ነው የምናደርጋት ማለት ነው። ጉና እንግዲህ ጉና ማለት በድምጻችን ያኒ ድምጻችን በምናወጣበት ጊዜ ያን ፊደል ሚም ከሆነ አሁን ለምሳሌ ሚምን፣ ኑንን ከሆነ ኑንን በአፋችን ሳይሆን በአፍንጫችን ማለት ነው የምናወጣው ማለት ነው። አፋችን ተዘግቶ ትንፋሽ የሚወጣው ድምጽ የሚወጣው ከየት ነው ማለት ነው? ፊደሉን በምናኑበት ጊዜ በአፍንጫችን ነው ማለት ነው። በዛ ጊዜ ደግሞ በመቅዳር ሐረከተይኒ ፊደሉ የምንስበው ልክ ያኒ ሁለት ሐረካ ነው ማለት ነው። ልክ ሁለት ሐረካ ሁለት እንቅስቃሴ ያኒ ሁለት እንቅስቃሴ ያክል እናረዝማታለን ማለት ነው። مثلا ያኒ في وسط الكلمة መካከለኛው ያኒ ቃል ላይ ቢመጡም وفي آخرها ያኒ በዚህ ሁለት ጊዜ ነው የሚመጡት መካከለኛው ቃልና እንደዛም وفي آخرها መጨረሻው ቃል ላይ ማለት ነው። مثلا ራሱ አልጉና የሚል አልጉነታ ያኒ ቁርአን በመናኑ አልጉን ጉን ስንል ያኒ አፋችን በአፋችን ምንም የሚወጣ ድምጽና ምንም የሚወጣ ትንፋስ አይኖርም ማለት ነው። ግዴታ በአፍንጫችን ድምጽም ጉን ብለን ያኒ በዛም ሁለት ሐረካ ያክልም መሳብ አለብን ማለት ነው። አምثላ في وسط الكلمة መካከለኛው ቃል ላይ ምሳሌዎች مثلا الناس አን ጉና ማለት እንደዚህ ነው። አን እንደዚህ ቀይ በቀይ ከለር የተጻፈችው ማለት ነው። አናስ ይሄ ምሳሌ ነው እንጂ መካከለኛው ቃል ላይ ነው። አሁን እናንተ ደግሞ የትኛውም በቁርአን ቃላቶች